ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ እስከ ፐ የምናይ ይሆናል፣ የማስተምራችሁ ይሆናል። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጻፊ እንድትሆኑ እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በተመሳሳይ በኢሞ፣ በዋትስአፕ ህጻናት በአጭር ጊዜ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራቸዋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ይቺ ሀ ናት። ሀ። ይቺ ሁ። ይቺ ሂ። ይቺ ሃ። ይቺ ሄ። ይቺ ህ። ይቺ ሆ። እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ያው ይቺ ማናት? ይቺ ለ ናት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደገን ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይቺ ማናት? ሀ ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ማናት? መ ናት። መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንደገን መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። ይቺ ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ። እሺ መልካም። እንግዲህ እያንዳንዳቸውን ለመለየት ደግሞ የሁለተኛ ፊደሎች ከጎናቸው ላይ ቅጥላት አላቸው። ይኸው ሀ፣ ሁ ከጎኗ ላይ አላት። ሁለተኛም ከጎኗ ላይ፣ ሶስተኛም ይኸው እቺ ከጎኗ ላይ፣ ሙ ከጎኗ ላይ አላት። ስለዚህ ሁለተኛ ፊደሎች ከጎናቸው ቅጥላት አላቸው። ሶስተኛ ፊደሎች ደግሞ ከእግራቸው ላይ ይኸው ሂ፣ ሊ፣ ሂ፣ ሚ ስትሉ ከእግራቸው ሸፈፍ ሸፈፍ ዘወር ዘወር ያሉ ናቸው ማለት ነው። ይችኛዋ ማናት? ሄ። ሄ ደግሞ ከእግራቸው ላይ አምስተኛ ሲሆኑ ከእግራቸው ላይ ቀለበት ሄ፣ ሌ፣ ሄ፣ ሜ፣ ሴ። በዚህ መንገድ እያንዳንዳቸውን በቀላሉ መለየት ትችላላችሁ ማለት ነው፣ በቀላል መንገድ። እንዲሁም ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁ መሆን ትችላላችሁ። ልጆቹን ማስተማር የምትፈልጉ ወላጆችን በተመሳሳይ በኦንላይን ብናስተምራቸው በጣም በአጭር ጊዜ ብቁ አንባቢ፣ ጸሐፊ፣ አማርኛ እንዲያነቡ እንዲጽፉ እናስችላቸዋለን። ወደ ቀጣዩ ስንሄድ ይቺ ማናት? ይቺ ረ ናት። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ያው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሮ። ይቺ ማናት? ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገን
ሰ ሱ ሲ ሳ ሴ ስ ሶ። ይቺ ማናት? ሸ ናት። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሺ ሾ ሾ። ይቺ ማናት? ቀ ናት። ቀ ቁ ቂ ቃ ቄ ቅ ቆ። ይኸው ቀ ቁ ቂ ቃ ቄ ቅ ቆ ቆ ናት። ይቺ ማናት? በ ናት። በ ቡ ቢ ባ ቤ ብ ቦ። ይኸው በ ቡ ቢ ባ ቤ ብ ቦ ቦ። እሺ ወደ ቀጣዩ ስናልፍ እቺ ማናት? ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ። እንደገና ቨ ቡ ቪ ቫ ቬ ቭ ቮ። ዘን ይቺ ማናት? ተ ናት። ተ ቱ። ቀጣይ ያለችው ማናት? ቲ ታ ቴ ት ቶ። እስቲ እንደገና ተ ቱ ቲ ታ ቴ ት ቶ። ይቺ ማናት? ቸ ቹ ቺ ቻ ቼ ቺ ቾ። ቸ ቹ ቺ ቻ ቼ ቺ ቾ። ይቺ ማናት? የ ናት። የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ ኖ ናት። እሺ ቀጣዮቹ ይቺ ማናት? ኘ ናት። ኘ ኙ ኚ ኛ ኜ ኚ ኞ። እስቲ እንደገና ኘ ኙ ኚ ኛ ኜ ኚ ኞ። ይቺ ማናት? አ ኡ ኢ አ
ኤ እ ኦ እንደገን አ ኦ ኢ አ ኤ እ ይቺ ኦ ይቺ ማናት? ከ ናት። ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ይቺ ማናት? ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ይችኛዋ ማናት? ወ ናት። ወ ው ዊ ዋ ዌ ው ዎ እሺ ይችኛዋ ማናት? ወ ው ዊ ዋ ዌ ው ዎ ዎ እሺ ወደ ቀጣዩ ስናልፍ ይቺ ማናት? ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ እንደገን ዘ ዙ ዚ ዛ ዜ ዝ ዞ ከዛ ይቺ ማናት? ዠ ናት። ዠ ዡ ዢ ዣ ዤ ዥ ዦ ዦ ናት። እሺ ዘን ይችኛዋ ማናት? ደ ደ ዱ ዲ ዳ ዴ ድ ዶ እንደገን ደ ዱ ዲ ዳ ዴ ድ ዶ ዶ ናት። ይቺ ማናት? ገ ናት። ገ ጉ ጊ ጋ ጌ ግ ጎ እስቲ እንደገን ገ ጉ ጊ ጋ ጌ ግ ጎ ጎ ናት። ከዛ ይቺ ማናት? ጠ ናት። ይቺ ጠ ጡ ጢ ጣ ጤ ጥ ጦ ይኸው ጠ ጡ ጢ ጣ ጤ ጥ ጦ ጦ እሺ ወደ ቀጣዩ ስንሄድ ይቺ ማናት? ጨ ናት። ጨ ጨ ጩ ጪ ጫ ጬ ጭ ጮ እንደገን ጨ ጩ ጪ ጫ ጬ ጭ ጮ ጮ ናት። እሺ ይችኛዋ ማናት? ጰ ናት። ጰ ጱ ጲ ጳ ጴ ጵ ጶ ይኸው ጰ ጱ
ጲ ጳ ጴ ጵ ጶ ጶ ነው። ይቺ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ጾ ናት። እንደገን ጸ ጹ ጺ ጻ ጼ ጽ ጾ ጾ ናት። እሺ ይቺ ማናት? ፈ ናት። ፈ ፉ ፊ ፋ ፌ ፍ ፎ ፎ። እሺ ይቺኛዋ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። እንደገን ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ መልካም። እንዳልኳችሁ እንግዲህ መጀመሪያ ላይ የመጀመሪያ ፊደሎች ምንም የላቸውም። ሁለተኛ ፊደሎች ከጎናቸው ላይ እንደዚህ ቅጥል አላቸው። በዚህ በቀላሉ መለየት ትችላላችሁ። ሶስተኛ ፊደሎች ደግሞ እግራቸው ዘወር ዘወር ያለ ነው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። በዚህ መንገድ አንዳቸውን ከአንዳቸው በቀላሉ መለየት ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ። እንደገን ጀ ጁ ጂ ጃ ጄ ጂ ጆ። ይችኛዋ ማናት? ዜሮ የምትመስል ማናት? አ ናት። አ ኡ ኢ አ ኤ እ ኦ። እንደገን አ ኡ ኢ አ ኤ እ ኦ። ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። ሲ ሃ ሁ ሂ ሃ ሄ ህ ሆ። ይቺ ማናት? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ። እንደገን ፐ ፑ ፒ ፓ ፔ ፕ ፖ ፖ። በዚህ መንገድ እንደዚህ እያደረጋችሁ አንደኛውን ከአንደኛው በቀላሉ መለየት ትችላላችሁ ማለት ነው። እነዚህን አሁን ያሳያችሁን ፊደሎች በደንብ ከለያችሁ ካወቃችሁ አማርኛን በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ የነበረን እንግዲህ ከሀ እስከ ፐ እነዚህን ይመስሉ ነበር። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትስአፕ አናግሩን። ህፃናትን ማስተማር የምትፈልጉ ወላጆችን በተመሳሳይ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ህፃናት በአጭር ጊዜ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራለን። በኦንላይን የትም ሀገር ሁናችሁ በሚመቻችሁ ሰዓት መማርና ማስተማር ትችላላችሁ። ለዛሬ የነበረን ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።